ሰላም ሰላም ውድ የአብሮን ቴክ ተከታታዮች እንዴት አላችሁ? እግዚአብሔር ይመስገን። እስኪ በዛሬው ቪዲዮአችን አንድ ራም ቦክስ እንይ። ለምሳሌ ዊንዶ ምልክቱና ራን እንጫናለን። እንደምታዩት እዚህ ጋር ምን ትላለች? ኮንትሮል ፓስወርድ ስቱ ይችን ኪ ከጻፍን በኋላ እንግዲህ እዚህ ውስጥ እንደምታዩት የምትመጣ ቦክስ አለች ማለት ነው። ስንገባ እንግዲህ ይችን ትንሽዬ ራን ቦክስ የሚያመጣልን ዩዘር አካውንት አለ። እዚህ ጋር ስንመጣ ለምሳሌ በመጀመሪያ ዓላማው ፓስወርድ እንዴት እንደምንቀይር ነው፣ ወይም ደግሞ ፓስወርዳችንን የኮምፒውተር ፓስወርዳችንን ሪሴት ማድረግ እንችላለን። ግን መጀመሪያ ይህ ሊሆን የሚችለው በአድሚኒስትሬተሩ ገብተን ነው ማለት ነው። በአድሚኒስትሬተሩ አካውንት እንገባለን። እዚህ ጋር ለምሳሌ ኤ የሚል አካውንት አለን ማለት ነው። እና ይህን ኤ አካውንት እዚህ ጋር አድ ማድረግ እንችላለን። እዚህ ጋር አካውንት አድ ማድረግ እንችላለን። እዚህ ጋር መርጠን ደግሞ ሪሙቭ ማድረግ እንችላለን። እንደምታዩት ዘንድ ደግሞ ፕሮፐርቲ ውስጥ ገብተን ግሩፕ ሜምበርሺፕ አለ። እዚህ ግሩፕ ሜምበርሺፕ ውስጥ ገብተን እንግዲህ አድሚኒስትሬተሩ ሁሉንም ፉል አክሰስ እንዲኖረው ማድረግ እንችላለን። ሌሎች ኦፕሽኖችንም እዚህ ጋር እንደምታዩት መጠቀም እንችላለን። ሶ የዛሬው ዓላማችን ምንድነው? ፓስወርድ ሪሴት ማድረግ። ለምሳሌ በኤኤ በሚለው አካውንት ውስጥ ፓስወርዴን ረሳው፣ ግን እንዴት አድርጌ ፓስወርድ ሪሴት አደርጋለሁ? እዚህ ጋር እንደምታዩት ሪሴት ፓስወርድ የሚላል ሪሴት አደርጋለሁ። ሪሴት አድርግ እንግዲህ ፓስወርድ መቀየር አለብኝ። ምንድነው የሚለኝ? ኒው ፓስወርድ ይላል እዚህ ጋር። ዘንድ ደግሞ ይህንን የሰጠነው ኒው ፓስወርድ ኮንፊርም አደርጋለሁ። ለምሳሌ 1 2 3 4 ሰጠሁት። እዚህ ጋርም 1 2 3 4 ኮንፊርም አደረኩት ማለት ነው። ሶ ምን ብዬ መውጣት አለብኝ ማለት ነው? ሪሴት ማድረግ አለብኝ። ያው ሪሴት አደረኩት። ሶ አሁን ይህንን ለማረጋገጥ እንግዲህ ምን ማድረግ እንችላለን ማለት ነው? በአካውንታችን እንደገና ገብተን 1 2 3 4 ሞክረን ሪሴት መደረጉን ቼክ እናደርጋለን ማለት ነው። ይህንን እንግዲህ በጥሞና ተከታተሉኛላችሁ። ሶ እንደምታዩት እንግዲህ እስኪ ሎክ አድርጋለሁ ኮምፒውተሬን ማለት ነው። ሎክ አረኩት። ያው ሎክ አረኩት። እዚህ ጋር ያው ኤ የምትለው እንትን እዚች ጋር ናት፣ ዩዘር አካውንት ማለት ነው። በሷ ነው መግባት ያለብኝ። ይሄው ኤ መጣ ማለት ነው። ስንት ነበረ ቀይሬ የገባሁት? 1 2 3 4 አይደለ? 1 2 3 4 ዘንዋት ኢንተር። ይሄው እንደምታዩት ኮምፒውተራችን ከፈተ ማለት ነው። ስለዚህ በቀላሉ ፓስዋርዳችንን ሪሴት ማድረግ እንችላለን ማለት ነው። ግን ይህንን ስናደርግ ግዴታ በአድሚኒስትሬተር ውስጥ ገብተን ፉሊ አክሰስ ማኔጅ ማድረግ እንችላለን። ያው በመጀመሪያው ፖሊሲዎች ምናምን ይኖራሉ በአድሚኒስትሬተር በኩል፣ እሱን አጀስት የምናደርገው ጉዳይ ነው። ነገር ግን አንድ በአድሚኒስትሬተር የተከፈተ እንትን ላይ የተለያዩ አካውንቶች ቢኖሩ ዩዘር አካውንቶች ወይም ደግሞ እነዛን አካውንቶች ሎካል አካውንት ነው የምንላቸው። እነዛን ሎካል አካውንቶች በሙሉ ምን ማድረግ እንችላለን? ፓስወርዳቸውን ሪሴት ማድረግ እንችላለን። ከፒሲያችን ጋር ላይ ማጥፋትም ሁሉ እንችላለን ማለት ነው። ሶ በዚህ መልኩ እንግዲህ ፉሊ ኮንትሮል ማድረግ እንችላለን ማለት ነው። እና ይሄን ይመስላል። አሁንም እንደተለመደው ሎክ አድርጌ የወጣው በነባሩ መግባት እችላለሁ ማለት ነው። ይሄኛው ሌላ አካውንት ነው። ያው በሌላ አካውንት መግባት እችላለሁ ማለት ነው። እንግዲህ ስለተከታተላችሁኝ አመሰግናለሁ። ባይ ባይ።